ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? እናንተ ሁሉ ሰላም ይባላል። ዛሬ የባሚያ ወጥ አሰራር ነው ይዤ የመጣሁት። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ አበረታቱኝ ውዶች እላችኋለሁ። እና አሁን ወደ አሰራሩ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ሳሎና ባሚያ ለመስራት ነው የቀረብኩትኝ። ያችሁት ሁሉንም ነገር አዘጋጅቼ ጨርሻለሁኝ። ዶሮውንም ቆራርጫለሁኝ። ቲማቲሙንም፣ ሽንኩርቱንም፣ ነጭ ሽንኩርትና ዝንጅብል አለ፣ ሰልሳ አለኝ፣ ቅመም፣ ፍልፍል አስወጥ፣ ሚልህ፣ ማጂ፣ ኩዝበራ በቶንስ አለ። እዚህ ኩዝበራ አክደሩ አለ፣ ፍልፍል አክደር፣ ደረቅ ለይሙንና ካሪ ወረቅ ካሪ አለ ማለት ነው። ይህንን ይመስላል። በዚህ መልኩ አዘጋጅቻለሁኝ። እና አሁን ወደዚህ ዶሮው ላይ ፋብሪካ አደርጋለሁ። ቅመም ህንድ ያደርጋለሁኝ። ዶሮው መጀመሪያ ጠብሼ ነው ማቁላለው ማለት ነው ሲወዶች። እና እነዚህን አደባልቄ እኔ ከረሉ ያምራል ሲጠበስ ማለት ነው። ቶሎ ብሎ ቀይ ይሆናል። እኔ አይጠቁርም። ይህን ይመስላል። አሁን ወደ ዘይታችን ድስቴ ላይ ዘይት አደርጋለሁ። ዘይት አላበዛም፣ ትንሽ ነው የማደርገው። ሽንኩርቴን አደርጋለሁ። ይሄው ሽንኩርቴ ቀልቷል። በዚህ መልኩ አሁን ነጭ ሽንኩርትና ዝንጅብል እናደርጋለሁ። እንጠብቀዋለን። ሽንኩርቱም ዝንጅብሉም ነጭ ሽንኩርቱም በአንድ ተቁላልቶ ይሄንን የመሰለ ከለር ይዟል። አሁን ቲማቲም ነው የምናደርገው። ቲማቲሙን እናንተ መስጠት ትችላላችሁ። የኔቱ እንዲፈጭ አይፈልጉም እና ወረቅ ቃሩን አደርጋለሁ። ሁሉም ያደርጋለሁ። ሰልሳ አደርጋለሁ። ቅመሞችን አደርጋለሁ። በደንብ ይቁላላል። ያው የሁሉም እንደሚፈለገው ስለሆነ የሚሰራው እና እመለሳለሁ። እጅጉስ ነው። በዚህ መልኩ አቁላልቼ ጨርሻለሁ። አሁን ዶሮውን ጠብሻለሁኝ። ቅድም ያዘጋጀሁትን ዶሮ ይሄው በዚህ መልኩ ጠብሻለሁ። አያችሁ ከረሉ ከዛ አንድ ላይ አቁላለዋለሁ ማለት ነው። ዶሮው ሲጠበስ አንደኛ አይፈራፈትም፣
እንዳለ ነው ቁጭ የሚለው። ምንም ቢበስል ሙክክ ብሎ ቢበስል ለራሱ አይፈረፈርም። ለዛ ይረዳል። እሺ እናንተም ጥብሳችሁ ሞክሩት። አሁን ትንሽ ደግሞ እንጠብቀዋለን። በደንብ አድርገን አቁላላሁት። አሁን ቀጥለን ውሃ ነው። ሌላኛው መጥበሻ ላይ ዘይት አደርጋለሁ። እዛ ባሚያውን ጠብሰዋለሁ ትንሽ ተደርጓል። ተወጡ አያችሁት? በጣም ምርጥ ጣዕም ያለው ነው የሚሆነው። እንደዚህ አድርጎ ትንሽ ትቁላላ ለብቻ በጣም ጣዕምና በጣም የሚያምር ነው የሚሆነው። አድርጋችሁ ሰርታችሁ ለማዲያሞቻችሁ አብላችሁ እላችኋለሁ። ከዛ ወደ ድስታችን እንገለብጣለን። የባሚያ ወጥ ያው ወፈር ያለ ነው መሆን ያለበት፣ ቀጭን መሆን የለበትም። ግዴታ ነው ወፈር ማለት አለበት ትላላችሁ። ተቀጠነ ጥሩ አይደለም። ግዴታ ወፈር ማለት አለበት። እሺ እንን ይመስላል። አሁን ገጥመን እንተዋለን። ግዴታ አብሮ እንዲያድስ መፍላት አለበት። እመልሳለሁ። ውዶች እንግዲህ ይሄንን ይመስላል የዛሬው የባሚያ ወጥ። አሁን ኩዝበራና ቃሪያን አደርጋለሁኝ። ያው እየጨረስን ነው ትላላችሁ። እሺ ይኸው ቃሪያው ብዙም አብሮ አይፈላም። ያው እንዳይፈጭ ለሽታ ብቻ ነው። ይሄንን ይመስላል የዛሬው የባሚያ ወጥ። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ ውዶች። ባይ ባይ።